በቅዱሳን ፈለግ በመንገዳቸው ተጉዘን እንድንቆም ከረድኤታቸው አምላከ ቅዱሳን ይርዳን ሁላችን በርክቶ እንዲገኝ መንፈሳዊ ሕይወታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሕይወት እያሉ ፍታት የሚጸለይላቸው ለዓለም ሞተው ለፈጣሪ ብቻ የሚኖሩ ከምድር ይልቅ ሰማይን የሚናፍቁ እነማን ናቸው? ብዙዎቻችን ገዳማትን እናውቃቸዋለን። የምንኩስናን ሕይወት ግን በጥቂቱ ነው የምንረዳው። ዛሬ ከመጋረጃው በስተጀርባ ያለውን የመላእክት ሕይወት በምድር ላይ የሚኖሩት አባቶች ምስጢራዊ ጉዞ እንፈትሻለን። መመንኮስ ለሚፈልጉና ስለ ምንኩስና ጥልቅ ዕውቀት ለሚሹ የተዘጋጀ ልዩ ማብራሪያ ነው። በዚህ በሩጫና በጫጫታ በተሞላበት ዓለም ውስጥ ሁሉን ነገር ጥሎ በዝምታና በጸሎት መኖር ይቻላል? አንድ ሰው የገዛ ፍቃዱን ሰብሮ ንብረቱን ንቆ ለዓለም ሞቶ እንዴት ይኖራል? የምንኩስና ሕይወት ሸክም ነው ወይስ ነፃነት? ዛሬ በገዳማት ውስጥ የሚከናወኑ ዕለታዊ ተጋድሎዎችን፣ የምንኩስና ደረጃዎችና የአስኬማ ምስጢር በዝርዝር እንመለከታለን። ወደ ምንኩስና ሕይወት ለመግባት እያሰቡ ነው ወይስ ስለ ገዳማዊ ሥርዓትና ስለ መነኩሳት ተጋድሎ ማወቅ ይፈልጋሉ? ምንኩስና በጥሪ ይጀምራል፣ በትሕትና ይታነጻል፣ በቅድስናም ይጠናቀቃል። ዛሬ ከቆብ እስከ አስኬማ ከጸሎት እስከ ጾም ያለውን እያንዳንዱን የምንኩስና ደረጃ በገዳም ውስጥ ያለው ምስጢራዊ ውሉ በ5 ክፍሎች ከፋፍለን እናያለን፣ እንመለከታለን። እስከ መጨረሻው በትዕግሥት አብራችሁን ቆዩ፣ ታተርፉበታላችሁ። ምንኩስና ለዓለም ሞት፣ ለክርስቶስ መኖር። ክፍል 1 ጥሪና መነሻ። የሰው ልጅ በምድር ላይ በሚኖርበት ዘመን የተለያዩ የሕይወት መንገዶች ከፊቱ ይዘረጋሉ። አንዳንዱ በሥጋዊ ስኬት፣ አንዳንዱ በትዳርና በቤተሰብ፣ ሌላው ደግሞ በእውቀት ዓለምን ለመለወጥ ይጥራል። ነገር ግን ከእነዚህ ሁሉ መካከል አንድ እጅግ ምስጢራዊና ከባድ መንገድ አለ። እርሱም ምንኩስና ይባላል። ምንኩስና ማለት እንዲሁ ከሰው ተለይቶ በጫካ መኖር ብቻ አይደለም። ምንኩስና ማለት ራስን ለእግዚአብሔር ሙሉ በሙሉ አሳልፎ የመስጠት የፍቅርና የመሥዋዕትነት ጥበብ ነው። ይህ ሕይወት የሚጀምረው ከታላቁ ጥሪ ነው። መመንኮስ የሚፈልግ ሰው መጀመሪያ በውስጡ ይህን ዓለም አይበቃኝም፣ ከዚህ በላይ የሆነ ነገር እፈልጋለሁ በሚል መንፈሳዊ ጥሪ ሊሰማው ይገባል። ይህ ጥሪ ከሰው የሚመጣ ሳይሆን ከፈጣሪ የሚሰጥ ስጦታ ነው። አንድ ሰው ወደ ገዳም ለመግባት ሲነሳ ሀብቱን፣ ዝናውን፣ ቤተሰቡና የራሱ ፍቃድ ጭምር ጥሎ ነው። ይህ ጉዞ ለዓለም መሞት ይባላል። በቤተ ክርስቲያናችን ሥርዓት አንድ ሰው ሊመነኩስ ሲል ፍታት የሚጸለይለት ለዚህ ነው። ከእንግዲህ ለሥጋዊ ምኞት ሞቻለሁ፣ ለሰማያዊ መንግሥት ግን ሕያው ነኝ የሚል የምስክርነት ቃል ነው። ወደ ገዳም ገብቶ የምንኩስናን ሕይወት ለመለማመድ የሚመጣ ሰው ኖላዊ ወይም ፈላጊ ይባላል። በገዳም ውስጥ ሕይወት የሚጀምረው በትሕትና ነው። ማንም ሰው እንደገባ ወዲያውኑ አይመነኩስም። ይልቁንም ለ3 ዓመታት ያህል በፈተናና በትዕግሥት ውስጥ ያልፋል። በዚህ ጊዜ ውስጥ የሚሠራው ሥራ መታዘዝ ይባላል። መታዘዝ ማለት የገዳሙን አባቶች ቃል ሳይቃወም መቀበል፣ ኩራትን ሰብሮ ዝቅ ብሎ ማገልገል ነው። በገዳም ውስጥ እያንዳንዱ ሥራ መንፈሳዊ ትርጉም አለው። እንጨት መሰብሰብ፣ ውሃ መቅዳት፣ ለእንግዳ እግር ማጠብ ወይም እርሻን
መታገል። እነዚህ ሁሉ የራስን ፍላጎት ኢጎ የመስበሪያ መንገዶች ናቸው። አንድ መመንኮስ የሚፈልግ ሰው ማወቅ ያለበት ትልቁ እውነት ገዳም የሰላም ቦታ ብቻ ሳይሆን የብርቱ ተጋድሎ ስፍራ መሆኑ ነው። መነኩሴው ከውጪ ካለው ዓለም ይልቅ በውስጡ ካለው እኔነት ጋር ይዋጋል። በገዳም ውስጥ ያለው ሕይወት በመላእክትና በሰይጣን መካከል የሚደረግ ፍልሚያ ያለበት ቦታ ነው። ሰይጣን መነኩሴውን ተመለስ፣ ዓለም ትሻልሃለች፣ ትዳርና ሀብት ይሻልሃል እያለ ይፈትነዋል። መነኩሴው ግን እነዚህ ሐሳቦች በጾምና በጸሎት ድል ማድረግ አለበት። ጾም ለመነኩሴ ምግቡ ነው፣ ጸሎት ደግሞ ትንፋሹ ነው። ምንኩስና 3 ታላላቅ ምሰሶች አሉት። የመጀመሪያው ንጽሕና። ይህ በድንግልና መኖር፣ ሥጋዊ ምኞትን ማሸነፍና ልብን ለፈጣሪ ብቻ ማስገዛት ነው። ሁለተኛው መታዘዝ ነው። የገዳሙን ሕግና የገዳሙን መሪ ቃል እንደ ፈጣሪ ቃል አክብሮ መኖር ነው። ሦስተኛው ድህነት። መነኩሴው የእኔ የሚለው ምንም አይነት ንብረት የለውም። የሚለብሰው ልብስ፣ የሚበላው ምግብና የሚኖርበት ክፍል የገዳሙ እንጂ የእርሱ አይደሉም። ይህ ከንብረት ነፃ መሆን ለነፍስ ታላቅ ነፃነት ይሰጣታል። በዚህ የመጀመሪያ ክፍል ውስጥ የምንረዳው ምንኩስና ማለት ከዓለም መሸሽ ሳይሆን ዓለምን ወደ ፈጣሪ ይዞ መቅረብ መሆኑን ነው። መነኩሴው በብቸኝነት ሲጸልይ ለራሱ ብቻ ሳይሆን ለዓለም ሁሉ ሰላም ይማጸናል። የአንድ ገዳም መሠረቱ ፍቅርና አንድነት ነው። በገዳም ውስጥ የሚኖሩ አባቶች በተለያዩ ሥራዎች የተሰማሩ ቢሆንም ልባቸው ግን በአንድነት ከፈጣሪ ጋር የተቆራኘ ነው። አንዳንዱ በእርሻ፣ አንዳንዱ በቅዱሳት መጻሕፍት ትርጓሜ፣ ሌላው ደግሞ እንግዶችን በመቀበል ያገለግላሉ። ነገር ግን ሁሉም የሚያደርጉት ለክርስቶስ ፍቅር ነው። ይህንን ሕይወት ለመቀላቀል የሚመኝ ሰው በመጀመሪያ ልቡን ሊፈትሽ ይገባል። የምመነኩሰው ስለመረረኝ ነው ወይስ ፈጣሪ ስለወደድኩ የሚለው ጥያቄ ወሳኝ ነው። እውነተኛ ምንኩስና ከፍቅር የሚመነጭ እንጂ ከጭንቀት የሚሸሹበት መጠለያ አይደለም። የመነኩሴ ሕይወት እንደ ሻማ ነው። ራሱን እያቃጠለ ለሌሎች ብርሃን ይሰጣል። በገዳም ውስጥ ያለው ጸጥታና ብቸኝነት ተራ ወሬ ሳይሆን የፈጣሪን ድምፅ ለመስማት የሚደረግ ዝግጅት ነው። እንግዲህ ይህ የመጀመሪያው ምዕራፍ የምንኩስናን በር ያሳየናል። ወደ ውስጥ በገባን ቁጥር ደግሞ በገዳም ውስጥ የሚከናወኑ ዕለታዊ ምስጢራት፣ የምንኩስና ደረጃዎችና አንድ መነኩሴ የሚደርስባቸው ረቂቅ መንፈሳዊ ከፍታዎች በዝርዝር እንመለከታለን። መመንኮስ ማለት በመስቀል ላይ ካለ ክርስቶስ ጋር አብሮ መሰቀል፣ ከዚያም በትንሣኤው ብርሃን መነሳት ነው። ምንኩስና የገዳም ውሎና የሥርዓት ምስጢር ክፍል 2 ተጋድሎና ዕለታዊ ሕይወት። አንድ ሰው ዓለምን ትቶ የገዳሙን ቅጽር ሲረግጥ ሕይወቱ ሙሉ በሙሉ ይቀየራል። በገዳም ውስጥ ሰዓት የሚለካው በፀሐይ መውጣትና መግባት ብቻ ሳይሆን በጸሎትና በሥራ ቅደም ተከተል ነው። የምንኩስና ሕይወት ዋነኛ መመሪያ ጸልይ ወትጋ፣ ጸልይና ትጋ የሚል ነው። ይህ ማለት ደግሞ ሕይወት በሁለት ታላላቅ ክንፎች የተገነባች ናት ማለት ነው። እነርሱም ጸሎትና ሥራ ናቸው። በገዳም ውስጥ የሥራ ቀን የሚጀምረው ገና ሌሊት ሳይነጋ ዓለም በከባድ እንቅልፍ ውስጥ እያለች ነው። መነኩሳት በሌሊት ተነስተው ወደ ቤተ ክርስቲያን ይገሰግሳሉ። ይህ የሌሊት ማህሌትና ጸሎት ለዓለም ሁሉ የሚቀርብ የምልጃ መሥዋዕት ነው። መነኩሴው ለራሴ ብቻ ሳይሆን ለሀገር ሰላም፣
ለሕመምተኞች መፈወስ፣ ለታሰሩት መፈታትና ለሞቱት ነፍሳት ዕረፍትን አጥብቆ ይማጸናል። ይህ የሌሊት ጸሎት መነኩሴው ከፈጣሪ ጋር በምስጢር የሚገናኝበት፣ የነፍሱን ጥያቄዎች የሚያፈስበትና መንፈሳዊ ኃይል የሚታጠቅበት ሰዓት ነው። ከጸሎት በኋላ ደግሞ ወደ ሥራ ይሰማራሉ። በገዳም ውስጥ የማይሠራ አይብላ የሚለው መመሪያ በጥብቅ ይሠራል። ነገር ግን ሥራው ዓለማዊ ትርፍ ለማግኘት ሳይሆን ለትሕትናና ለበረከት የሚደረግ ነው። እያንዳንዱ መነኩሴ እንደ ችሎታው እንደ አባቶቹ ትእዛዝ ሥራ ይመደብለታል። አንዳንዱ በእርሻ ቦታ ላይ በቆሎና ስንዴ ይዘራል። አንዳንዱ የገዳሙን ከብቶች ይጠብቃል። ሌላው ደግሞ እንጨት እየለቀመ ማብሰያ ያዘጋጃል። እነዚህ ሥራዎች መነኩሴውን ሥጋውን እንዲገዛና ትዕግሥትን እንዲለማመድ ይረዱታል። ሥራ ጸሎት ነው ተብሎ ስለሚታመን መነኩሴው ሥራውን እየሠራ በልቡ ግን ጌታ ሆይ ማረኝ እያለ ጸሎቱን አያቋርጥም። በገዳም ሕይወት ውስጥ አንዱ ትልቁ ትምህርት ራስን መቻል ነው። መነኩሳቱ የሚበሉትን እህል ራሳቸው ያመርታሉ፣ የሚጠጡትንም ውሃ ከምንጭ ይቀዳሉ፣ የሚለብሱትንም ልብስ ራሳቸው ያዘጋጃሉ። ይህ ከሌላው ሰው እጅ ነፃ መሆንና በጥቂት ነገር ረክቶ መኖር ለምንኩስና ሕይወት ትልቅ ክብር ይሰጠዋል። መነኩሴው የሚመገበው ምግብ እጅግ በጣም ጥቂትና ቀላል ነው። ብዙ ጊዜ በቀን አንድ ጊዜ ብቻ ከቀኑ ከ9 ሰዓት በኋላ ይመገባሉ። ምግባቸው ቢሆን ከእርሻቸው የሚገኝ ፍራፍሬና ቅጠላቅጠል ብቻ ሊሆንም ይችላል። ይህ የሥጋ ፍላጎት የማዳከም ተግባር ጾም ተብሎ ይጠራል። በገዳም ውስጥ ያለው ሥርዓት እጅግ በጣም የተደራጀ ነው። አበበኔቱ ወይም የገዳሙ መሪ እንደ አባት ተከብረው ይታያሉ። እያንዳንዱ መነኩሴ የራሱ የሆነ ኑዛዜ አባት አለው። በየቀኑ ወይም በየሳምንቱ የሚያጋጥሙትን የፈተና ሐሳቦች ለአባቱ ይናዘዛል። ይህ ኑዛዜ መነኩሴው በውስጡ ቂም፣ ትዕቢት ወይም ክፉ ሐሳብ እንዳይከማችበት ልቡን እንዲያነጻ ይረዳዋል። በምንኩስና ውስጥ ትልቁ ጠላት ሰይጣን ሳይሆን የራስ ፍቃድ ነው። ስለዚህ የራስ ፍቃድ ትቶ ለአባቶች መታዘዝ ትልቁ ድል ተደርጎ ይቆጠራል። ሌላው አስገራሚ የምንኩስና ክፍል ዝምታ ነው። በገዳም ውስጥ ያለ ምክንያት ማውራት የተከለከለ ነው። ዝምታ ማለት ምላስም ብቻ ሳይሆን አእምሮንም ከዓለማዊ ወሬ ማረፍ ማለት ነው። መነኩሴው በዝምታ ውስጥ ሆኖ የፈጣሪን ድምፅ ይሰማል። ብዙ ወሬ መንፈሳዊ ኃይልን ያባክናል ተብሎ ስለሚታመን መነኩሳቱ አስፈላጊ ካልሆነ በቀር አይነጋገሩም። ይህ ዝምታ በውስጣቸው ሰላምና ጥልቅ ማስተዋልን ይፈጥራል። መመንኮስ የሚፈልግ ሰው ይህንን የሥራና የጸሎት ውጥረት መቋቋም መቻል አለበት። በገዳም ውስጥ ያለ ሕይወት ሥጋዊ ድሎት የሌለበት ነገር ግን መንፈሳዊ ደስታ የተሞላበት ነው። በአካል ሲታዩ የደከሙና የከሱ ቢመስሉም በነፍሳቸው ግን እጅግ የበለጸጉና ብርቶች ናቸው። ይህ ሁለተኛው ክፍል መነኩሴው በገዳም ቅጽር ውስጥ የሚያደርገው ዕለታዊ ፍልሚያና ምስጢራዊ ሕይወት በከፊል ያሳየናል። በቀጣዩ ክፍል ደግሞ አንድ መነኩሴ የሚደርስባቸውን የተለያዩ የምንኩስና ደረጃዎች፣ ስለ ቅዱስ አስኬማ ምስጢርና በብቸኝነት በበዓት የሚኖሩ አባቶች ረቂቅ ሕይወት በዝርዝር እንመለከታለን። መነኩሴው ወደ ፈጣሪ በቀረበ ቁጥር ዓለም ለእርሱ እየጠበበች፣ ሰማያዊ መንግሥት ግን እየሰፋችለት ትሄዳለች።
ምንኩስና የአስኬማ ምስጢርና የመንፈሳዊ ከፍታ ደረጃዎች ክፍል 3 የምስጢር ጉዞ። በቀደሙት ክፍሎች ምንኩስና በጥሪ እንደሚጀምርና በገዳም ውስጥ ባለው የሥራ የጸሎት ተጋድሎ እንደሚታነጽ አይተናል። አሁን ደግሞ ወደ ምንኩስናው ጥልቅ ደረጃና ወደ ምስጢራዊ ሥርዓት እንገባለን። ምንኩስና በአንድ ጊዜ የሚጨረስ ሳይሆን ደረጃ በደረጃ ወደ ፈጣሪ የሚቀርቡበት ረጅም መሰላል ነው። አንድ መነኩሴ በገዳም ውስጥ በቆየባቸው ዘመናትና በፈጸማቸው ተጋድሎች መሠረት የተለያዩ መንፈሳዊ ደረጃዎችን ያልፋል። የመጀመሪያው ትልቁ ደረጃ ቆብ የመልበስ ሥርዓት ነው። አንድ ፈላጊ ወይም ኖላዊ ለ3 ዓመታት በፈተና ካለፈ በኋላ አባቶች ለምንኩስና ብቁ ሆኖ ሲያገኙ ቆብ ያለብሱታል። ቆብ ማለት መነኩሴው ራሱን ለክርስቶስ ማሳጨቱንና ዓለማዊ ሐሳብ መጠበቁን የሚያሳይ ምልክት ነው። ነገር ግን ከቆብ በላይ የሆነ እጅግ ረቂቅና ከባድ የሆነ ሌላ ደረጃ አለ። እርሱም ቅዱስ አስኬማ ነው። አስኬማ ማለት የመላእክት ልብስ ወይም የክርስቶስ የመስቀሉ ምልክት ተደርጎ የሚቆጠር ነው። አስኬማ የሚለብሱ ብዙ ዘመናት በትዕግሥት በንጽሕናና በታላቅ ተጋድሎ ያሳለፉ አባቶች ብቻ ናቸው። አስኬማን የለበሰ መነኩሴ መላእክትን መስሏል ይባላል። ይህ ደረጃ መነኩሴው ከሥጋዊ ፍላጎት ሙሉ በሙሉ ተለይቶ እንደ መላእክት ሌሊትና ቀን ለምስጋና ብቻ የሚቆምበት ደረጃ ነው። አስኬማው በላዩ ላይ 12 መስቀሎች አሉት። እነዚህ 12ቱ ሐዋርያትና መነኩሴው ሊሸከመው የሚገባው መከራን ያመለክታሉ። አስኬማ የለበሰ አባት ምግቡ እጅግ ጥቂት፣ ጸሎቱ ግን እጅግ የበዛ ነው። እዚህ ደረጃ ላይ የደረሰ መነኩሴ በበዓት በብቸኝነት ተዘግቶ የሚኖርበት ጊዜ ይበልጣል። ይህም ባህታዊ ተብሎ ይጠራል። ባህታዊ መሆን የምንኩስናን ከፍተኛ የብቸኝነት ጥበብ ነው። ባህታዊ ሰው ከማንም ጋር አይነጋገርም፣ ከሰው ጋርም አይቀመጥም። የሚኖርበትም ቦታ ዋሻ፣ ጫካ ወይም እጅግ ርቆ የሚገኝ ገደል ሊሆን ይችላል። የባህታውያን ሕይወት እጅግ የሚገርም ነው። አንዳንዶቹ አባቶች ለዓመታት እህል ሳይቀምሱ በቅጠላ ቅጠልና በፈጣሪ ረድኤት ብቻ የሚኖሩ አሉ። ሳይንስ ይህንን እንዴት ሊሆን ይችላል ብሎ ሊጠይቅ ቢችልም እውነታው ግን ከመንፈሳዊ ኃይል ጋር የሚገናኝ ድጋፍ ነው። ባህታዊ ለዓለም ሁሉ ሰላም የሚለምን በመንፈስ የሚበርና በጸሎቱ ሀገርን የሚጠብቅ የብርሃን ሰው ነው። በገዳም ውስጥ ያሉ እያንዳንዱ መነኩሴ ይህንን ከፍታ ይመኛል። ነገር ግን መንገዱ እጅግ ጠባብ ነው። ምንኩስና የክብር ቦታ ሳይሆን የመከራና የፈተና ቦታ ነው። መነኩሴው ወደ ላይ በወጣ ቁጥር የሰይጣን ፈተናም እየበረታ ይሄዳል። ፈተናው ከውጭ ሳይው ከውስጥ የሚመጣ ነው። እንቅልፍ፣ ረሃብ፣ ድካም፣ ትዝታ። እነዚህ ሁሉ መነኩሴውን ከመንገዱ ለማስቆም የሚሞክሩ መሰናክሎች ናቸው። መነኩሴው ግን እነዚህን ሁሉ ትሕትና በሚባል መሳሪያ ድል ያደርጋቸዋል፣ ድባቅ ይመታቸዋል። ራሱን ባዋረደ ቁጥር ፈጣሪ ከፍ ያደርገዋል። ሌላኛው የምንኩስና ደረጃ አበምኔት ነው፣ ወይም የገዳሙ መሪ መሆን ነው። አበምኔት ማለት የብዙ መነኩሳት አባት መሪ ማለት ነው። እርሱም የገዳሙን ሥርዓት የሚጠብቅ የመነኩሳቱን መንፈሳዊ ሕይወት የሚከታተልና እንደ መልካም እረኛ መንጋውን የሚጠብቅ ነው። አበምኔት መሆን ትልቅ ኃላፊነት ነው። ምክንያቱም እያንዳንዱ መነኩሴ ነፍስ በፈጣሪ ፊት ይጠየቅበታል። እውነተኛ አበምኔት ከሁሉ ቀድሞ የሚነሳ
ከሁሉ ዘግይቶ የሚተኛና ለሁሉም አርያ የሚሆን ነው። በዚህ በሦስተኛው ክፍል የምንረዳው ምንኩስና ማለቂያ የሌለው የእድገት መንገድ መሆኑን ነው። መነኩሴው በቆብ ይጀምራል፣ በአስኬማ ይጠነክራል፣ በባሕታዊነት ደግሞ ወደ መላእክት ደረጃ ይደርሳል። ይህ ጉዞ የመጨረሻ ግቡ ቅድስና ነው። ቅድስና ማለት ደግሞ ከፈጣሪ ጋር ፍጹም አንድ መሆን ነው። አንድ መነኩሴ ወደዚህ ደረጃ ሲደርስ ተፈጥሮ ሁሉ ይታዘዝለታል። አራዊት አይነኩትም፣ በራው አይጎዳውም፣ ሰላሙም አይታወክም። በቀጣዩ ክፍል ደግሞ አንድ መነኩሴ በገዳም ውስጥ የሚፈጽማቸው ልዩ ልዩ መንፈሳዊ ተግባራት፣ ስለ ጾም ምስጢርና መነኩሳቱ ስለሚጠቀሙባቸው ጥንታውያን መንፈሳዊያን መጻሕፍት አረጋዊ መንፈሳዊ፣ ማር ይስሐቅና ፊልክስዩስ በዝርዝር እንመለከታለን። እነዚህ መጻሕፍት የመነኩሳቱ የሕይወት መመሪያ ናቸው። ምንኩስና የጥበብ መጻሕፍትና የጾም ምስጢር ክፍል 4 የነፍስ ስንቅ። አንድ መነኩሴ በገዳም ውስጥ ሲኖር ሥጋውን የሚያደክምበትና ነፍሱን የሚያለመልምበት ዋነኛው መሳሪያ ጾም ነው። በገዳም ሕይወት ጾም ማለት ምግብ አለመብላት ብቻም አይደለም። ጾም ማለት መላው የሰውነት ሕዋሳትን ከኃጢአትና ከዓለማዊ ሐሳብ መገደብ ነው። መነኩሳቱ ሥጋ በደለበ ቁጥር ነፍስ ትዝላለች፣ ሥጋ ሲራብ ግን ነፍስ ትበረታለች ብለው ያምናሉ። በገዳም ውስጥ የሚደረገው ጾም የሥጋን ፍቃድ ለነፍስ ማስገዣ ትልቁ መሳሪያ ነው። የመነኩሳቱ ምግብ እጅግ ጥቂት ነው። ብዙ ጊዜ አንድ አዝርት ወይም ጥራጥሬ ብቻ በመመገብ ወይም ደረቅ ዳቦን በውሃ በማራስ ቀናቸውን ያሳልፋሉ። ይህ ጥቂት ምግብ ግን በረከት ስላለው ለጸሎትና ለሥራ የሚሆን ኃይል አይነፍጋቸውም። መነኩሴው ሲጾም ልቡ ይለሰልሳል፣ አእምሮ ንቁ ይሆናል። በዚህ ንቁ አእምሮ ደግሞ ወደ ታላላቅ የምስጢር መጻሕፍት ይገባል። በምንኩስና ሕይወት ውስጥ ሦስቱ መጻሕፍት ተብለው የሚታወቁ እጅግ ጥልቅ የሆኑ የመመሪያ መጻሕፍት አሉ። መመንኮስ የሚፈልግ ሰው ወይም በምንኩስና ያለ ሰው እነዚህ መጻሕፍት ሳይመረምር ወደ ጥልቁ መንፈሳዊ ዓለም መግባት አይችልም። እነርሱም አንደኛ፣ አረጋዊ መንፈሳዊ። ይህ መጽሐፍ ስለ መንፈሳዊ ሕይወት ጥልቀት፣ ስለ ልብ ንጽሕናና ከፈጣሪ ጋር ስለሚደረግ ምስጢራዊ ንግግር ያስተምራል። መነኩሴው በብቸኝነት ሲኖር የሚያጋጥሙት ረቂቅ ፈተናዎች እንዴት ማለፍ እንዳለበት ይመራዋል። ሁለተኛ፣ ማር ይስሐቅ። ይህ መጽሐፍ ደግሞ ስለ ትሕትና፣ ስለ እንባ፣ ጸሎትና ስለ ዝምታ ምስጢር በሰፊው ይተነትናል። ዝምታ የመጪው ዓለም ምስጢር ነው የሚለውን ታላቅ ትምህርት መነኩሳቱ የሚቀስሙበት ከዚህ መጽሐፍ ነው። ሦስተኛ፣ ፊልክስዩስ። ይህ መጽሐፍ የምንኩስና ሕግጋትና ሥርዓትን በዝርዝር ያስቀምጣል። አንድ መነኩሴ ከወንድሞቹ ጋር እንዴት መኖር እንዳለበት፣ መታዘዝ ምን እንደሆነና ራስን መካድ እንዴት እንደሚቻል ያስተምራል። እነዚህ መጻሕፍት ለመነኩሳቱ እንደ ካርታ ናቸው። በበዓታቸው ወይም በክፍላቸው ሆነው እነዚህ መጻሕፍት ሲያነቡ ከዚህ ቀደም ቅድስና ያገኙ አባቶች ያለፉበትን መንገድ ያያሉ። መጻሕፍትን የተጻፉት በግዕዝ ቋንቋ ሲሆን ትርጓሜያቸው ደግሞ እጅግ ረቂቅ ነው። መነኩሴው መጽሐፉን ብቻ አያነበውም፣ መጽሐፉንም ይኖረዋል። እያንዳንዱ ቃል በሕይወቱ ላይ ተተርጉሞ እስኪታይ ድረስ ይተጋል፣ ይጋደላል። በገዳም ውስጥ ሌላው ትልቁ ተግባር ስግደት ነው። መነኩሳቱ በቀንና በሌሊት በሺዎች የሚቆጠሩ ስግደቶችን ይሰግዳሉ። ስግደት የሰው ልጅ በፈጣሪ ፊት ያለውን ትሕትና የሚገልጽበትና ሥጋዊ ትዕቢቱን የሚሰብርበት መንገድ ነው። መነኩሴው ሲሰግድ መሬቱን ይስማል፣
ይህም ከመሬት ተፈጥሬአለሁ ወደ መሬትም እመለሳለሁ የሚለውን የትሕትና ትምህርትና በሥጋ እንዲማር ያደርገዋል። ስግደት ከጸሎት ጋር ሲቀላቀል የመነኩሴው መንፈሳዊ ብርታት እጥፍ ያደርገዋል። መመንኮስ የሚፈልግ ሰው እነዚህ መጻሕፍት ለማጥናትና በጾም ለመጽናት ዝግጁ መሆን አለበት። ይህ ሕይወት ለሥጋ ድካም ቢመስልም ለነፍስ ግን እጅግ ታላቅ ድግስ ነው። መነኩሴው በዓለም ላይ ያሉ ሰዎች በምግብና በፈንጠዝያ የሚያገኙትን ደስታ እርሱ በጾም በንባብ ውስጥ ያገኘዋል። ይህ ደስታ ደግሞ የማይጠፋና ዘላለማዊ ነው። በዚህ በአራተኛው ክፍል የምንረዳው ምንኩስና በእውቀትና በሥርዓት የተደገፈ ጥልቅ ፍልስፍና መሆኑ ነው። መነኩሳቱ እንዲሁ የሚኖሩ ሳይሆኑ በታላላቅ አባቶች መመሪያና በመንፈሳዊ ሳይንስ የሚመሩ ናቸው። እያንዳንዱ ተግባራቸው ከምግባቸው ጀምሮ እስከሚያነቡት መጻሕፍት ድረስ ዓላማው ነፍስን ወደ ብርሃን ማውጣት ነው። በቀጣዩና በመጨረሻው ክፍል ደግሞ አንድ መነኩሴ በሕይወቱ መጨረሻ የሚቀበለው ክብር፣ ስለ ሽኝት ሞት ወይም ደግሞ ሞት ስነ ሥርዓት፣ የምንኩስና ሕይወት ለዓለም የሚሰጠው ታላቅ ትምህርት በማጠቃለያነት እንመለከታለን። መነኩሴው ሕይወቱን የጀመረው ለዓለም በመሞት ነው። መጨረሻው ደግሞ በክርስቶስ ሕያው መሆን ነው። ምንኩስና የክብርና ፍጻሜ የዘላለም ተስፋ ክፍል 5 የድል አክሊል። ባለፉት 4 ክፍሎች ምንኩስና ከጥሪ ተነስቶ በሥራና በጸሎት ታንጾ ምስጢራዊ መጻሕፍትን ታግሶና በጾም ተጋድሎ በልጽጉ እንዴት እስከ 40ቱ ማዕዘን እንደሚደርስ ተመልክተናል። አሁን ደግሞ የምንኩስናን የመጨረሻ ግብ ያለ ድካም የሚገኘውን ዕረፍትና የዘላለም ክብር እንመለከታለን። መነኩሴው ጉዞን የጀመረው ለዓለም በመሞት እንደመሆኑ በምድር ላይ ያለው ቆይታው እንግዳና መንገደኛ ሆኖ ነው። አንድ መነኩሴ ዕድሜው ገፍቶ ተጋድሎውን ጨርሶ ወደ ፈጣሪው የሚጠራበት ጊዜ ሲደርስ ለሌላው ሰው ሞት የሚመስለው ለእርሱ ግን ሰርግ ነው። ምክንያቱም ለዘመናት በናፍቆት ሲጠብቀው ከነበረው ከፈጣሪ ጋር የሚገናኝበት ሰዓት ነው። መነኩሳቱ ሞትን አይፈሩትም። ይልቁንም ሞት ሆይ መውጊያ የት አለ ብሎ በድል አድራጊነት ይጠይቁታል። አንድ መነኩሴ ሲያርፍ ወይም ሲሞት በገዳም ውስጥ የሚያደርገው ሥርዓት እጅግ ረቂቅ ነው። የመነኩሴው ሽኝት በታላቅ ዝማሬና ምስጋና የታጀበ ነው። ሥጋው በክብር ይሸኛል። ምክንያቱም ያ ሥጋ ለብዙ ዘመናት በጾም የደከመ በስግደት የዛለና ለፈጣሪው መሥዋዕት ሆኖ የቀረበ የተቀደሰ ዕቃ ነው። በገዳም ውስጥ መነኩሳት የሚቀበሩበት ቦታ መካነ መቃብር ብቻ ሳይሆን የቅዱሳን ማረፊያ ተብሎ ይጠራል። ብዙ ጊዜ የቅዱሳን አባቶች አጽም በገዳማት ውስጥ እንደ ትልቅ በረከት ተጠብቆ ይኖራል። ይህም ለሚመጡት ትውልዶች እናንተም እንደነዚህ አባቶች ታገሉ የሚል ታላቅ ትምህርትን ያስተላልፋሉ። ምንኩስና ለዓለም የሚሰጠው ትልቁ ትምህርት ሰው የሚኖረው በእንጀራ ብቻ አይደለም የሚለውም መለኮታዊ ቃል ነው። መነኩሳቱ ያለ ትልቅ ቤት፣ ያለ ዘመናዊ መኪናና ያለ ባንክ ሀብት እጅግ ደስተኛና ሰላማዊ ሆኖ መኖራቸው ለዘመናዊ ሰው ትልቅ መልእክት አለው። እውነተኛ ደስታ የሚገኘው ከውስጥ እንጂ ከውጫዊ ካለ ቁስ እንዳልሆነ በተግባር ያሳዩናል። ገዳማት የዓለም የሞራልና የመንፈሳዊ መሠረቶች ናቸው። ዓለም በጦርነትና በትርምስ ስትታወቅ፣ በገዳም ያሉ አባቶች ግን በጸሎታቸው ምሕረትን ይለምናሉ። መመንኮስ ለምትፈልጉ ወይም
ስለ ምስጢሩ ለማወቅ ለምትመኙ ሁሉ ምንኩስና የመላእክት ሕይወት ነው። መስቀልን ተሸክሞ ክርስቶስን መከተል ነው። መንገዱ ጠባብ ቢሆንም መጨረሻው ግን የድል አክሊል ነው። በገዳም ውስጥ የምታሳልፏት እያንዳንዷ ሰከንድ፣ የምታፈሱት እያንዳንዷ የእንባ ጠብታና የምትሰግዱት እያንዳንዱ ስግደት በሰማያዊው መዝገብ ተጽፎ ይኖራል። መነኩሴው በምድር ላይ ድሃ ቢመስልም በሰማይ ግን የሀብታሞች ሀብታም ነው። ምንኩስና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታላቅ ጌጥ ነው። ገዳማቶቻችን ደግሞ የጥበብና የቅድስና ምንጮች ናቸው። ይህንን ሕይወት ማክበርና መጠበቅ፣ በውስጥ ያሉትን አባቶች መርዳትና በረከታቸውን መካፈል እያንዳንዱ አማኝ ድርሻው ነው። የምንኩስና ሕይወት እስከ ዓለም ፍጻሜ ድረስ እንደ ብርሃን እያበራ ይኖራል። ፈጣሪ በጸሎታቸውና በበረከታቸው ይባርከን። አሚን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። አሚን።